እግዚአብሔር ሕዝቡን ከግብጽ ካወጣ በኋላ ሊትራይ ከግብጽ መውጣት ማለት ከዓለም መውጣት ማለት ነው። ከግብጽ መውጣት ማለት ካስተሳሰቧ መውጣት ማለት ይሄ ዓለም ይሄ ምድር በዚህ መንገድ ነው የሚያልፍልህ ብሎሃል አይደል? ከግብጽ ስትወጣ የሚያልፍልህን መንገድ ተቀይሯል። እግዚአብሔር ይሄ ዕውቀት እንዲኖራችሁ ይፈልግ። ምን አይነት ዕውቀት? ይኸውልህ ከግብጽ ከወጡ በኋላ እንደዚህ አላቸው። ከዚህ በኋላ change your lifestyle ምን የአሕዛብን አምላክ እንዳታመልክ። እሺ ይሄኛውን እግዚአብሔርን ካመለከው if worship ማድረግ ከጀመርክ ጴንጤ ከሆንክ የግብጽን አማልክቶች አልፈልግም ካልክ ይሄኛውን lifestyle ከሆነ የምትፈልገው አንተ አለ አምላክህ እግዚአብሔርን ታመልከዋል። የኔ ስራ ምንድነው? ማምለክ ማለት መዘመር ብቻ አይደለም፣ እንደ ቃሉ መኖር፣ እሱን ፎሎ ማድረግ። ከሱ ሌላ ምንም የለኝም ትላለህ። አንድዬ ነው ትላለህ፣ ብቸኛ ነው ትላለህ፣ ማወዳድረው የለም ትላለህ። ባል፣ ሚስት፣ ልጆች፣ ቤተሰብ አይተካልኝም ትላለህ። እኔ ደግሞ አለ እግዚአብሔር እህልና ውሃን ባርካል፣ በሽታን ከመካከል አርቃል፣ በዘር የሚጨነግፍ ወይም መካን አይኖርም። ይሄ አምላክ በመቀየር የሚገኝ ኪዳን፣ አምላክ በመቀየር አሁን አንቺ ያመለክሽው እግዚአብሔር አሁን አንቺ ፎሎ እያደረግሽው ያለው እግዚአብሔር ይሄን ሰጥቶሻል። if you worship me ከኔጋ ከኖርሽ ከኔጋ ከሆነ የምትኖረው እህልና ውሃን ባርኳል። በሕይወት እንድትኖሩ እንድትበዙና እግዚአብሔርን ለአባቶቻችሁ በመሐላ ተስፋ የገባላቸው ምድር ገብታችሁ እንድትወርሱ ዛሬ እኔ የምሰጥን እያንዳንዱን ትእዛዝ ለመከተል ጥንቃቄ አድርጉ። አንዴ በሕይወት መኖርና መብዛት ከእግዚአብሔር አፍ ከሚወጣ ትእዛዝ እንጂ ኖት ማኒ፣ ኖት ማይንድ፣ ኖት ፉድ፣ ኖት ኮኔክሽን ምድረ በዳ ውስጥ የገባህበት ሪዝን አይወርም። እኔም አንተን እንዳቀ አንተም እኔን እንድታቀኝ ነው፣ እንድንተዋወቅ ነው። ይሄ 40 ዓመት በዚህ 40 ዓመት እኔ ራሴን አሳየሁ። እንዴት ይሄን 40 ዓመት አሳየ ይሄንን ዕውቀት ያስተማርኩ 40 ዓመት እነዚህ ሳይኖሩ ሰው እንደሚኖር በምን ይኖራል? ሰው በእንጀራ ብቻ እንደማይኖር ከእግዚአብሔር አፍ በሚወጣ ቃል ትኖራል። ዳዊት እንደዚህ አለ። እኔ ግን አለ አንተ ምን አልኩ? መታመኛዬ ነህ አልኩት። ምን አንተ ነህ መታመኛዬ? ለሰው አይደለም ያወራሁት፣ ለራሱ ነገርኩት። ለራሱ ልጆቼን አየሁ፣ ቤቴን አየሁ፣ ኑሬን አየሁና እኔ ግን አለ አንተን መታመኛዬ ነህ አልኩ። ብሉይ ኪዳን ነው እንዳትለኝ፣ መጽሐፍት ሁሉ ስለኔ ይናገራሉ ብሏል ኢየሱስ። ኢየሱስ ራሱ የመጀመሪያውን የሰይጣን ውጊያ የመለሰው በዚህ ነው። ጳውሎስ የቃሉን ሰይፍ መዘዙ ብሏል። ስዋርድ አለው አንተ the word of God የእግዚአብሔር ቃል አታውም እንጂ ሰይፍ አለው። ይኸውልህ አሁን የሚያስፈራራህን ዘንዶ ይሄ ቃል ይመታዋል። ስለዚህ እግዚአብሔር እንድታቅ በፈልገዋል። መኖሪያ ከአፌ የሚወጣው ነው የሚያስቀጥል። እነዛን የዱባይ ሐኪሞች ምክር የበተነው ከተኛሽበት ስትሬቸር ያነሳሽ ከአፉ የሚወጣው ቃል እናገራለሁ። ዛሬ እቤታችሁ ላይ የወጣው ቃል ያኖራችኋል። አንተ ላይ የወጣው ቃል ያኖራል። እግዚአብሔር ያወራብህ ብቻ ያኖራል። ይሁን አለ።